እንደ አማራ ፋኖ የሚታገለው ሃይማኖት ይዞ አምኖ ነው። በእውነት የእምነት ትግል ነው። የእምነት ትግል እስከሆነ ድረስ እናሸንፋለን። ይቅርታ አድርጉንና በማይገባን ቦታ ላይ ቆመን ለመናገር ፈልገን አይገባንም። መናገር ምን ቦታችን አይደለም፣ ስልጣንም የለንም። ነገር ግን ለሃይማኖት እስከመጣን ድረስ ሁሉንም ነገር ተጋፍጠን ይታገላል። ስለዚህ ቤተሰቦቻችሁ አጭር መልእክት በዚህ ምርጫ ስርዓት ላይ ልጆቻችሁ፣ ቤተሰቦቻችሁ፣ እህቶቻችሁ በአስፈጻሚነት ገብተው ሲያደናግር ቢገኝ እንደ ሸዋ ጠቅላይ ግዛት እንዳሳምነው ውርድ ከራሳችን ነው የምንለው። ውርድ ከራሳችን ነገ ገንዘብ አለ 20 ሺህ 30 ሺህ ታው ጌታን የሚሸጡት አይዱ ወደ 30 ሺህ ብር ለ30 ብር ነው። እኛንም ለ30 ሺህ ብር አትስጡ። የአማራ ልጅ የአማራ ደም ያፈሰስላን ተብሎ ለ30 ብር እየተገዛ ምርጫ አስፈጻሚ ሆኖ የምርጫ ምርጫ የሚፈጥር ውርድ ከራሳችን እንዳለ ይችን መልዕክት ማስተላለፍ እንፈልጋለን። ማንንም ሰው የምትመርጥ ስለዚህ እንደ አማራ ከቻልክ በትግሉ አግዙ። በገንዘብ የምታግዝ በገንዘብ አግዘን፣ አቅም የሚፈቅድ ወጣት ካለ በትግሉ አግዘን፣ በጸሎት እናቶች አግዙን። ከዚህ ውጪ የሆነ አማራ ካለ በዝምታ ይተባበረን። ዝም ብሎ ተኝቶ ይተባበረን። ነገር የራቀ ስለምን ዝም ብሎ በዚህ ዝምታ ይተባበረን እንለምናቸዋል። ነገር ግን እንዳይፈረድብን እንፈልጋለን። እንዳይፈረድብን ይችን ምርጫ ሲያስፈጽም ሁሉ አድሮ ይቺ ቀን ስታልፍ እርምጃ ስንወሰድበት ምነው እንዲህ ለዚህ ብሎ የአማራ ፋኖ ወጣው እንዳትሉ መልዕክቷን ለማስተላለፍ ፈልገን ነው። እና ለእግዚአብሔር ይመስገን።